አዲስ ስራ ለመጀመር ምንም አይነት ካፒታል የለንም። ለመጀመር አይደለም ወጥቶ ለመግባት ኪራይ ለመሸፈን በጣም ብዙ ሰው እየተቸገረ ነው። ለዚህ ትክክለኛ መፍትሄ ይሆናል ብዬ ያሰብኩት ፕራክቲካሊ ትክክለኛ መልስ ገንዘብ እናገኝበታለን ብዬ ያመንኩበትን ነገር ነው ዛሬ ሼር ማደርጋችሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ቢዝነስ እና ፋይናንስ ኢንፎርሜሽኖችን ብቻ ማቀርብበት የዩቲዩብ ቻናል ነው። በፍጹም ሰብስክራይብ ሳታደርጉ እንዳትወጡ። ቪዲዮውን ላይክ አድርጋችሁ ጀምሩ። አሁን ላይ በተለይ ኢትዮጵያ ውስጥ የሚኖር ማንኛውም ወጣት በስራ ማጣት እጅግ በጣም ብዙ ችግሮችን እያሳለፈ ነው። በዚህ ሰዓት 5000 10000 መከፈል በራሱ የባሰ ችግር ነው። ምንም አይነት ነገሮችን ሊቀርፍልን አይችልም። የቤት ኪራዩ ይታወቃል፣ የኑሮ ውድነቱ ይታወቃል። ብዙ ነገሮች አስቸጋሪ ሆነውብናል። በተለይ የኛ ጄነሬሽን ይሄ የወጣቱ እንትን ከባድ ሆኗል። ኑሮን መግፋት በጣም ከባድ ነው። ነገሮች ሁሉ ከቀን ወደ ቀን እየጨመሩ ነውና ይሄን ለመቅረፍ አትሊስት የሆነ ገቢ ሊኖራችሁ ይገባል። ግድ ነው፣ ይታወቃል። ይሄን አይምሯችሁም ሁሌ የሚያስበው ጉዳይ ነው። ገቢ ማግኘት ማንኛውም ሰው አይጠላም፣ ግን ተግባር መጀመር ሁሉም ሰው አይፈልግም። ይሄ ነው ችግራችን። በቃ መጀመር የምንችለው ነገር ካለ ኢዝሊ በቀላሉ ጀምረን ማደግ የምንችልበት አንድ ሚስጥር አለ። እሱም ከአሁን በፊትም ሼር አድርጌያችኋለሁ። ገንዘብ ዛሬ ተሰርቶ ዛሬ የሚመጣ ነገር በፍጹም ዩቲዩብ ላይ ወይም ቲክቶክ ላይ አትመኑ። ልክም አይደለም። ይሄ አፕሊኬሽን የናወርዳችሁ እንደዚህ ሰርታችሁ ዶላር አገኙ ምናምን ሁሉም ስካም ናቸው። የፈጠራ ወሬ፣ ቪዲዮአቸው እንዲታይላቸው ብቻ የሚፈልጉ ሰዎች የሚለቁት ነው። ፕራክቲካሊ ዋጋ ሳትከፍሉ ጊዜያችሁን ሳትሰጡ ሳሰሩ የምታገኙት ምንም አይነት ብርም ይሁን ዶላር የለም። ይህን መጀመሪያ እወቁ። ስለዚህ ከናንተ የሚወሰድ የሆነ ነገር አለ ማለት ነው። ወይ ጊዜያችሁን ሊሆን ይችላል፣ ወይ ዕውቀታችሁን ሊሆን ይችላል፣ ወይ ደግሞ የሆነ ከናንተ ልሰጡት የሚገባ ነገር አለ። ዓለም እንደዛ ነው የምትሰራው። ከናንተ የሆነ ነገር ትፈልጋለች፣ የሆነ ነገር እንድሰጣችሁ ማለት ነው። ይሄን ነገር ከተማመንን ካመናችሁበት የሆነ ነገር እሰጣለሁ ዝግጁ ነኝ፣ ግን ገንዘብ ማግኘት እፈልጋለሁ የምትሉ ከሆነ ኑ እኔ ጋር እዚህ ጋር። አሁን የት ነው የምትመጡት? ዩቲዩብ ላይ አለቅ። መስጠት የምትፈልጉትን ነገር አዘጋጁና ውጡና ልክ እንደኔ ስጡ። በቃ ይሄን ብቻ ነው ልመክር የምችል። ይሄን ብቻ ነው እኛን ትውልድ ይሄን ወጣቱን ትውልድ ልመክር የምችለው ይሄንን ነው። እኔ ግል ስራ አለኝ፣ ገቢ አለኝ፣ እንዲሁም በቅጥር ህይወትም እሰራለሁ፣ ፋይናንስ ተቋም ላይ እሰራለሁ፣ ገቢዎች አሉኝ። ያም ገቢ እንዳለ ሆኖ በተጨማሪ በትርፍ ጊዜ ማታ ላይ ኦር የሆነ ሰዓት ላይ እንደዚህ አይነት ቪዲዮዎችን እሰራለሁ። ግን ለተመልካቼ ቫልዩ አድ የሚያደርጉ ወይም ተመልካቾቼ ይጠቀማሉ ብዬ ያመንኳቸውን ብቻ ቪዲዮዎች ይዤ እመጣለሁ ማለት ነው። ይሄን ቪዲዮ ይዤ ስመጣ በተዘዋዋሪ ደግሞ ዩቲዩብ ዶላር ይከፍለኛል። ፔሬድ አለቀ። ስለዚህ እኔ ለተመልካቼ በጣም ይጠቅማል ብዬ ያመንኩበትን ብቻ ይዤ እመጣለሁ። በተዘዋዋሪ ተመልካቹን እኔን ይከፍለኛል ማለት ነው። በቆየ ቪዲዮም ባየልኝ ቁጥር እኔ ይከፈለኛል ማለት ነው። ምንም ነገር ካልሰጠኋችሁ ስኪፕ ብላችሁ ነው የምታልፉት። ስለዚህ ቫልዩ አድ ለተመልካች ለመስጠት ሞክሩ። ትምህርት ላይ ሊሆን ይችላል፣ ስትማሩ ያሳለፋችሁት ከ1 እስከ 10ኛ ክፍል መጽሐፍ ቲቶር መስጠት ሊሆን ይችላል። ቴክኖሎጂ ላይ አንዳንድ ኢንተርኔት በነፃ እንዴት ይሰራል፣ ዋይፋይ እንዴት ሃክ እናድርግ ምናምን የሚሉ የቴክኖሎጂ ግን ቫልዩ አድ የሚያደርጉ የሚሰሩ ነገሮችን ወደ ዩቲዩብ ይዛችሁ ብትመጡ በእርግጠኝነት ከአመት ከ2 ዓመት በኋላ አሁን ያላችሁበትን ፐርፎርማንስ ወይም አሁን ያላችሁበትን ህይወት በእርግጠኝነት አትደግሙት። ይሄ የኔ ህይወት ምስክር ነው። እየኖርኩት ያለሁት ህይወት ነው። ይሄ ሁለተኛ ቻናሌ ነው። እንግዲህ ሌላ ቻናል አለኝ። በተለይ ቁጭ ላላችሁ ሰዎች፣ ገቢያችሁ ላነሳችሁ ሰዎች ሁነኛ መፍትሄ ዩቲዩብ ነው። ዩቲዩብ ያልጀመረ ሰው በእርግጠኝነት ይጸጸታል። ኢትዮጵያ ውስጥ ዩቲዩበር የለም ማለት ይቻላል። በቃ ተጽዕኖ የሚያሳድር ዩቲዩበር 5-6 ነው።
የለም። ኦልሞስት እዚህ ዩቲዩብ ላይ ገብቼን ይህን የማየው የሚል ሰው የለም። ስለዚህ የራሳችሁን ብራንድ ብትገነቡና የሆነ ሰዓት ላይ ጥሩ ተከፋይ ብትሆኑ እኔ ሪኮመንድ ማደርጋችሁ መመክራችሁ ይህንን ነው። እንዳንድ ወጣት ዩቲዩብ ብትጀምሩ በጣም ጥሩ ነው ብዬ አስባለሁ። ኮንሲስተንሲ ይፈልጋል። ጀምሮ ማቆም የሚባል ነገር የለም። እስከ ቀጣይ ቪዲዮ በጣም እያመሰገንኩ ሰብስክራይብ ሳታደርጉ በፍጹም ይሄን ቪዲዮ አትወጡም ብዬ አምናለሁ። ላይክ ማድረጋችሁ እስካሁን ላይክ ካላደረጋችሁ በቀጣይ በአዲስ የቁም ነገርና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።